ከፍተኛ መጠን ያለው የሰውነት ላብ የሚታይበት ከሆነ ስለዚህ ነገር ጠቃሚ መረጃ እንንገሮት። ሰላም እንደምን አላችሁ ውድ ኢንፎል ሴንተር ቤተሰቦች። ሰውነታችን ከፍተኛ መጠን ያለው ላብ ሲያመነጭ ማለትም የሚታይና መጠረግ የሚችል ወይም ሊረብሽ የሚችል ላብ ከሆነ እንደ ጤና ችግር ስለሚቆጠር በዝርዝር እናየዋለን። ስለ ከፍተኛ ላብ እንግዲህ ይህ ችግር በማንኛውም የእድሜ ክልል ላይ ሊፈጠር ይችላል። ደግሞ በሰዎች ላይ አካላዊ፣ ማህበራዊ፣ ስነ አእምሮዊ ጫና ከማምጣቱም በላይ የውስጥ ጤናን ሊያዛባ የሚችል የጤና ችግር ተደርጎ ይወሰዳል። ለጭንቀትና ፍራቻም ስለሚያጋልጥ በስራችን እና በእንቅስቃሴያችን ላይ ተጽዕኖ ያሳድራል። ከፍተኛ ላብ ምክንያቱ የማይታወቅ ሊሆን ይችላል። ይህም ከ6 ወር በላይ የቆየ ወይም ደግሞ ቆይታ ይኖረውና የተለያዩ ምልክቶችን ሊያሳይ ከቻለ ለምሳሌ በቀኝና በግራ ሰውነት ክፍል ላይ እኩል ላብ መታየት፣ የዕለት ከዕለት ስራን የሚያደናቅፍ ከሆነ ቢያንስ ደግሞ በሳምንት አንድ ሁለቴ ከተከሰተ ከ25 ዓመት በታች የሚጀምር ከሆነ በቤተሰብ ውስጥ ያለበት ሰውም ካለ ማታ ማታ ላብ የማይኖር ከሆነ ምክንያቱ የማይታወቅ የላብ አይነት ተደርጎ ሊወሰድ ይችላል። ስለዚህ ምክንያቱ የማይታወቅ ላብ አለ። ምክንያቱ የማይታወቅ ከፍተኛ የሆነ ላብ መኖሩን ማወቅ አለብን። ግን ይሄ ምክንያቱ የማይታወቅ ላብ ከ6 ወር በላይ የቆየ ከሆነ አሁን የዘረዘርኩላችሁ ወይም የነገርኳችሁን ነገሮች ካያችሁ እደግማችኋለሁ። ማታ ማታ ላቡ አይኖርም። በቤተሰብ ውስጥ ያለበት ሰው ሊኖር ይገባል። 25 ዓመት በታች መጀመር አለበት። ቢያንስ ደግሞ በሳምንት አንዴ ይከሰታል። የዕለት ከዕለት ስራችንን የሚያደናቅፉ ነው ይገኛል። በቀኝም በግራም የሰውነት ክፍል ላይ እኩል ላቡ የሚታይ ከሆነ ይሄ የላብ አይነት ምክንያቱ አይታወቅም። ምክንያቱ የሚታወቅ ሆኖ በሌሎች የተለያዩ በሽታዎች እንዲሁም በአንዳንድ መድኃኒቶች አማካኝነት የሚመጣ ደግሞ አለ። እንግዲህ ከመጠን ያለፈ የሰውነት ላብ በ3 አይነት መንገድ ይከሰታል። በጭንቀት ጊዜ በዋናነት መዳፍ ላይ፣ ውስጥ እግር ላይ፣ ብብት ላይ የሚከሰት እንዲሁም ደግሞ የተወሰነ ቦታ ብቻ የሚከሰት አጠቃላይ ሰውነት ላይ የሚከሰቱ ናቸው። እንግዲህ የእርስዎ የትኛው እንደሆነ መለየት አለብዎት። በጭንቀት ጊዜ መዳፎት ላይ፣ ውስጥ እግር ላይ፣ ብብት አካባቢ የሚከሰት ነው ወይስ የተወሰነ ቦታ ብቻ መርጦ የሚከሰት ነው ወይስ አጠቃላይ ሙሉ ሰውነት ላይ ነው በላብ የሚዘፈቁት? እንግዲህ ምክንያት ምንድን ነው ስንል በብዛት እንደነገርኳችሁ ምክንያቱ አይታወቅም። ነገር ግን የስኳር በሽተኞች ላይ፣ የእንቅርት በሽታ ያለባቸው፣ ርጣት ደረጃ ላይ የደረሱ እናቶች፣ የጭንቅላት እጢ፣ የህብረ ሰረሰር ጉዳት፣ እንደዚሁ ደግሞ የኩላሊት ቀዶ ጥገና ያደረጉ ሰዎች ሰውነታቸው ላይ የስብ ክምችት የተፈጠረባቸው ካሉ፣ ሙቀት አምጪ በሽታዎች ያሉባቸው፣ የተለያዩ መድኃኒቶችን የሚወስዱ፣ ለረዥም ጊዜ አልኮል የሚጠጡ፣ የሳንባ ነቀርሳ በሽታ፣ የልብ በሽታ ያለባቸው፣ የሰውነታችን ስኳር ሲቀንስ ምልክቶች እነዚህ እንደ ምክንያት ይወሰዳሉ። ስለዚህ የሚያልበን ከሆነ ምናልባት የስኳር መጠናችን ቀንሶ ይሆን? ምግብ ከበላ ለረዥም ጊዜ ቆይተን ይሆን? የልብ ችግር፣ የሳንባ ችግር ይኖርብን ይሆን? ለረዥም ጊዜ አልኮል የመጠጣት ልምድ ይኖረን ይሆን? ሙቀት አምጪ ተዋሲያን በሰውነታችን ውስጥ ይኖሩ ይሆን?
ወይስ ደግሞ ሰውነታችን ላይ የስብ መከማቸት ተፈጥሮ ይሆን? ኩላሊታችን ላይ ከዚህ በፊት ቀዶ ጥገና አድርገን ይሆን? ጭንቅላት ውስጥ የሆነ ችግር ይኖር ይሆን? ወይስ የህብረ ሰረሰር ጉዳት ወይም ጀርባችን ውስጥ ባለው በጀርባ አጥንት ውስጥ ያለው የነርቭ ቱቦ ላይ ችግር ተፈጥሮ ይሆን? ወይስ ርጣት ደረጃ ላይ ደርሰን ይሆን? የስኳር በሽታ ተመርምረን ማወቅ ይኖርብናል፣ ምክንያቱም ከሱ ጋር ስለሚያያዝ። እንዲሁ ደግሞ እንቅርታችን ላይ ወይም ምንድነው የእንቅርት በሽታ ኑሮብንም ከሆነ ቼክ ማድረግ ይጠበቅብናል፣ ምክንያቱ ከዚህ ጋር ሊያያዝ ስለሚችል። እዚህ ስለ ምልክቶቹ ስናወራ በፊት ያልተለመደ ከሌላ ሰው የተለየ ከፍተኛ የሰውነት ላብ መዳፍ፣ ውስጥ እግር፣ ብብት፣ መቀመጫ አካባቢ፣ አንገትና ጀርባ፣ ግንባርና ፊት ላይ የሚከሰት ከሆነ እንደዚሁ ደግሞ የምንለብሳቸው ልብሶች የሚረጥቡ ከሆነ የምንጽፍበት ወረቀት በላብ የሚበላሽ ከሆነ እንደ ምልክት ይቆጠራል። የምንለብሳቸው ልብሶች ከረጠቡ፣ የምንጽፍበት ወረቀት በላብ ከተበላሸ፣ በፊታችን ላይ ያልተለመደ ከሌላ ሰው የተለየ ከፍተኛ የሰውነት ላብ መዳፍ ላይ፣ ውስጥ እግር ላይ፣ ብብት ላይ፣ መቀመጫ አካባቢ፣ አንገትና ጀርባ ላይ፣ ግንባር ፊት ላይ ከተከሰተ እንግዲህ ከፍተኛ የሆነ ላብ ችግር አለብን ማለት ነው። እዚህ ምርመራ ያስፈልጋል ወይ? አዎ ምርመራ ያስፈልጋል። አካላዊ ምርመራ፣ የደም ምርመራ፣ የሽንት ምርመራ፣ የስኳር መጠን ምርመራ ያስፈልገናል። እነዚህን ምርመራዎች ማድረግ ይጠበቅብናል። እንደዚሁ የእንቅርት ምርመራም ጭምር። ሕክምና ምን እንውሰድ ከተባለ ወይም እንዴት እናድርግ ከተባለ ጸረ ላበት የሚቀቡ መድኃኒቶች አሉ። ከቆዳ ስር የሚወጉ መድኃኒቶች አሉ። የሚዋጡ እንክብል መድኃኒቶች አሉ። እንደዚሁ ደግሞ በቀዶ ጥገና የሚወገር፣ ለምሳሌ አሁን የእንቅርት ችግር ከሆነ በቀዶ ጥገናም ይታከማል። እና ምን እናድርግ? ከፍተኛ የሆነ የላብ ችግር ያለብን ሰዎች ምን እናድርግ? ከመጠን ያለፈ የመዋቢያ ሽቶ አለመቀባት፣ የግል ንጽህናን መጠበቅ፣ ልብስን ቶሎ ቶሎ መቀየር፣ ሙቀት በሚሆንና ብዙ ሕዝብ በተሰበሰበበት ቦታ ወፍራምና የተደራረበ ልብስ አለመልበስ፣ ጭንቀትን፣ ብስጭትን ማስወገድ፣ ብዙ ጊዜ ነፋሻማ ቦታ ላይ መዝናናት፣ ቤት ስንሆን በረፍት ሰዓት እንዲሁም ከተቻለ በማንኛውም ሰዓት አየር በቀላሉ ሊያስገቡ የሚችሉ ልብሶችን መልበስ፣ የስኳር በሽታ ካለ መታከም፣ ውፍረትን መቀነስ፣ ለረዥም ጊዜ አንድ ቦታ አለመቀመጥ፣ በተለይ ሙቀት በሚሆን ጊዜ የአካል ብቃት እንቅስቃሴ ማድረግ፣ የአካል ብቃት እንቅስቃሴ ካደረግን በኋላ አድካሚ ስራ ከሰራን በኋላ ሰውነታችንን በሳሙና መታጠብ በዋናነት የሚመከሩ ማድረግ ያለብን ነገር ስለሆነ እነዚህን ከግምት ውስጥ ማስገባት ይጠበቅብናል። እንደ ኢንፎል ሴንተር ቤተሰቦች ከዚህ ከላብ ጋር ተያይዞ መጠየቅ የምትፈልጉት ማንሳት የምትፈልጉት ዝርዝር ነገር እንዲወራላችሁ የምትፈልጉት ነገር ካለ ኮሜንት ላይ ጻፉልን። እናመሰግናለን።